የማየውን ነገር ነው እግዚአብሔር ያደረገልኝ። ሲያልቅ እድል ካገኘው በየመድረኩ መሰከርልሃለሁ ብዬው ነበር ለጌታ። እኔ ብርም ወርቅም ቤተሰብም አይደለም ያሳለፈኝ እሱ ራሱ ነው። ለልጅ አባት ሆኖ ለእኔ አባት ሆኖ ሁሉ ነገር ሆኖ ዛሬ እዚህ ጋር የቆምኩት በሱ ነው። እግዚአብሔር የተመሰገነ ይሁን። አሜን። ይሄንን እድል የሰጠኝ እግዚአብሔር ይመስገን። አሜን። እኔ በሰው በሽማግሌ በምንም የማየውን ነገር ነው እግዚአብሔር ያደረገልኝ። ሲያልቅ እድል ካገኘው በየመድረኩ መሰከርልሃለሁ ብዬው ነበር ለጌታ። ያንን ቀን አምጥቶልኛል። ክብር ይሁን ለጌታ። ለእግዚአብሔር ክብር አስገቡ። ሃሌሉያ። እንዲህ መቆም አይመስለኝም ነበር። የፍርድ ቤት ኬዝ ነበረ። የልጄን እድሜ 6 ዓመት ከምናምን የነበረው ኬዝ ነው። ባለቤቴና የእሱ ቤተሰቦች ናቸው የከሰሱ። እግዚአብሔር ቁጭ በይ፣ ራሴ በትዳር ያፈራነው ንብረት ነው፣ ቁጭ በይ እዛ ቤት ውስጥ አለኝ። እንደ ጌታ ሆይ ለምን እኔ አልፈልግም፣ በቃ ይቅርብኝ አልኩት። እኔ አባቴ ገበሬ ነው፣ የመሬት ችግር የለብንም እኛ ቤት ውስጥ። ግን እግዚአብሔር በእኔ ላይ ዓላማ ስለነበረ ቁጭ በይ አለኝ። ነገር ቤተሰብም ሊፈታው አልቻለም። እግዚአብሔር ቁጭ በይ አለኝ። ቁጭ አልኩ። የሰው ልጅ ማያልፈው ነገር ነው እግዚአብሔር ያሳለፈኝ። እንዲህ ስታዩ ብዙ ነገር ታስባላችሁ። እኔ እዚህ ጋር ለመመስከር የቆምኩት እግዚአብሔር ማይመጣ የሚመስላችሁ ሰዎች እዚህ ውስጥ ትኖራላችሁ። እግዚአብሔር ሲናገር እንደ ተረት የምትቆጥሩ ሰዎች ትኖራላችሁ። ግን እሱ ይመጣል አለው ካላችሁ ይመጣል። እኔ ብርም ወርቅም ቤተሰብም አይደለም ያሳለፈኝ እሱ ራሱ ነው። ለልጅ አባት ሆኖ ለእኔ አባት ሆኖ ሁሉ ነገር ሆኖ ዛሬ እዚህ ጋር የቆምኩት በሱ ነው እና ይመጣል። እዚህ ቤት መጣሁኝ። በብዙ አገልጋይ በጣም ትልልቅ በእኛ አይምሮ ትልልቅ የምንላቸው ነቢያቶች ተንብየውብኛል። እኔ እዚህ ቤት ነው ነገር የተቆረጠው ከላይ ላይ። እውነቴን ነው የምላችሁ። ለጌታ ለኢየሱስ እልልታችሁን ሃሌሉያ። እግዚአብሔር ታማኝ ነው። መጣሁኝ። ጓደኛ የነበረች እስቲ እዚህ እንግባ አለችኝ እና ገባን። ኦልሬዲ ደክሞኛል፣ እኔ መጸለይም ደክሞኛል፣ እግዚአብሔርም ማለት ደክሞኛል። በቃና የእግዚአብሔር ሴት ታህሳስ ላይ ነበረ። ከዛ በፊትም አገልግላኛለች። ግን ታህሳስ ላይ ታህሳስ 15 ምናምን ይመስለኛል የመጣሁት። እኔ አላውቅም አለችኝ። በ27 ይቆረጣል አለች። አሚን ብዬ በእውነት በእምነት ነገሩን ይዤ ወጣሁ። ከዛ ቀጠሮ በ21 ነበረ ፍርድ ቤት ታህሳስ 21 የተቀጠርኩት። ስንሄድ ዳኛው የለም። ከጓደኛዬ ጋር ነው የሄድኩትኝ። ከዛ ቆይ አይደለም የሌለው እኮ ነብዩዋ እንዲህ ብላኝ ነበር፣ ቀንን እንቁጠር አልኳትና ቀን ቆጠርን። ቀን ስንቆጥር በ27 ነው ጌታ ያለኝ፣ በ27 ነው የሚሆነው አልኩኝ። ተመለስን ወደ ቤት። በ27ም ስንሄድ ዳኛው የለም። ግን በ27 ነው ፋይሉ የተሰራው የተወሰነው። እሱ የሆነ ችግር ገጥሞት ነው ዳኛው የሌለው እንጂ እግዚአብሔር ባለው ቀን ነው የተወሰነው ፋይሉ የተፈረደልኝ ማለት ነው። ለዚህ ጌታ ሃሌሉያ ታማኝ ነው እግዚአብሔር። ከዛ በ6 ነበረ ይሄድ ነው ዳኛውን ለማግኘት የቻልኩት። ዳኛዋን ነበረ ፋይሉን ከሰራሁት በጣም ቆይቻለሁ አለ።
ግን እኔ ጋር በገጠመኝ ነገር ነው የዘገየው እና ቤቱ ካርታና ፕላን ነው በእህቱ ባል ስም ነው ካርታና ፕላን ተሰርቶለት ጸድቆለት ሁሉ ነገር በሱ ነው ያለው እና እኔ ከጌታ ውጭ ምንም የለኝም። ከምንም ውጭ ሆኜ ነው ቁጭ በያ ላይ ከጨዋታ ውጭ አድርገውኛል። ኦልሬዲ በቃ ከዛ ተከራይ ናት ብለው ነው የከሰሱኝ ተመሳጥረው ማለት ነው እና ቁጭ ከዛ ግድግዳ ተደግፌ ብቻ ቆምኩኝ። እግሮቼ ተብረከረኩ። ዳኛው ማንበብ ሲጀምር ጌታ ሆይ ተናግረኛል። እንግዲህ ዳኛ እንትን እያለ ዝም ቀጥ ተብሎ ነው የሚቆመው። ከዛ ካርታና ፕላን የተሰራለት ሰውዬ ምንም አይነት ስልጣን እንደሌለው በዚህ ቤት ላይ ንብረትነቱ የባልና የሚስት ነው በሚል አጽንተነዋል ብሎ ውሳኔ ሰጠ እና እግዚአብሔር ድል ሰጥቶኛል። በተቻላችሁ አቅም ተስፋ አትቁረጡ። እውነት እኔ ልጄን ያሳደገው እግዚአብሔር ነው። እኔ ከለበስኩት ልብስ እንኳን የኔ እጅ ስራ የለበት። የሚያኖረኝ እግዚአብሔር ነው። እሱ አኖራለሁ ካላችሁ ያኖራል፣ አለው ካላችሁ በቃ አባት ነው። ቢዘገይ እንኳን እኔ መች ነው ጴንጤ የሆንኩት? ተሰብኮልኝ እንኳን አይደለም ጴንጤው ራሱ ነው ያገኘኝ እና ቢዘገይ እንኳን በቃ ባይመጣም እንኳን ብትሉ ይመጣል፣ አይቀርም። እፈቅዳለሁ። ይሄንን ነው እግዚአብሔር ነው መስክሩ።